ልጆቹን አስተኝቼ እኮ ነው የመጣሁት። ብታይ በመከራ ነው የተኙት። ለምን ቆየሽ ብሎ የተቆጣሽ ሰው አለ? እና ቁጣው ምን አመጣው? እንደ አንቺ አይነት ዝረግረግ ሚስታቶች መቆጣቱን ይመስል እና ለምንድን ነው ስንጋባ እንደነበረው ጊዜ ማትንከባከበኝ? ቅባት ራሱ ከገዛው ስንት ጊዜ ነው? በዛ ላይ ደግሞ 2 ልጅ በተከታታይ አስወልደኸኝ ሰራተኛ እንኳን እኮ አልቀጠርክልኝም። የቤቱ ጫና በሙሉ እኔ ላይ ነው። አረ አሁን ደግሞ ልጆቹን ሰበብ እያደረግሽ ነው። ቀላል ኃላፊነት ነው እንደሚመስልህ? ቤት ቁጭ ብለሽ እየዋልሽ ወጥ መቀቀሉን ቤት ማጽዳቱን እንደ ትልቅ ስራ አይተሽው ይሆናል እኮ። ያኔ ከአባቴ ቤት ስትወስደኝ ግን ልክ እንደ ልዕልት ተንከባክበህ ልታኖረኝ ነበር። ቆይ ምን አጎደልኩብሽ? አስቤዛውን በጊዜ ነው የምሰጠው አይደል? ለአንተ ትዳር ማለት አስቤዛ ብቻ ነው? ለልጆቹ ትምህርት ቤት መክፈል፣ ጫማ፣ ልብስ ምናምን መግዛት እንዴ? ቆይ እኔስ እኮ ወጣት እኮ ነኝ። እንደ ድሮ መኳኳል፣ ማማር፣ ማጌጥ እኮ እፈልጋለሁ። እውነት የራስሽን ጥፋት በእኔ ላይ ለማላከክ እየሞከርሽ ነው አይደል? ሲጀመር ከተጋባን ጀምሮ መቼ ይዘኝ ታውቃለህ? እውነት ራስሽን ተመልክተሽዋል? ሰው ፊት እኮ የሚቀርብ ፊት የለሽም። የድሮ ራሔል እኮ ጠፍታለች፣ የለችም። ታስታውሳለህ አይደል? ድሮ እኮ ሁልጊዜ አበባዬ ነበር የምትለኝ። አሁን የአበባ ጠወለገባ አይደል? ስሚ ይኸውልሽ፣ እኔ እንደውም ከአንቺ ጋር መተኛት በጣም ሰለችኝ። በጣም ቀፎኛል፣ በቃ ቀፎኛል። ተይ ዋው ውበቱን ደፍቶብሽ የለ እንዴ? ቴንክ ዩ ቦስ። ሄደን ምን እያልሽ ነው? ይሄን ቦስ የሚለውን ቃል ታያላልሽ? ለምን ደም አታርፊ? ዋው የቢሮ መዓዛ በአንዴ ነው ሽቶሽ የቀየረው። ወደድከው? በጣም። ከዚህ በኋላ እንግዲህ ይሄን ሽቶ እየተቀባው መምጣት ሊኖርብኝ ነው። ለምን እስካሁን ሳላገባ እንደቆየ ታውቂያለሽ? አላውቅም። ለምንድን ነው? ልክ እንዳንቺ ራሷን የምትንከባከብ የምትጠብቅ ሴት እስካገኝ ድረስ ነበር። ሰው እንጂ ማርቲ በጣም ጠልቶኛል። አልጋ መለየት ከጀመረ እኮ በቃ ለአይንም ተጸይፎኛል ማለት ነው። እሱ ምን ያድርግ? ያንቺም ጥፋት ነው እንዴ? እኔ ምን አደረኩኝ ማርቲ? ያቺ ድሮም ማቃት ያክስቴ ልጅ የት ሄደች? ሽቅርቅሯ ከሩቅ ስትመጣ እንኳን መዓዛዋ የሚጣራው ሁሉም ውበቷን የሚያደንቅላት ራሔል የት ሄደች? ያቺ ራሔልማ ልክ ስታገባ ነው የሞተችው። አየሽ አይደል? ትዳርን ውበትና ወጣትነትን ያጠፋል ብለው ከሚያስቡት ወገነሽ ማለት ነው። ላንቺ ይሄንን ማለት ቀላል ነው አይደል? ለነገሩ ለተቀመጥ ሰማይ ቅርብ ነው አይደል የሚባለው? አውቃለሁ፣ አላገባውም። ግን ባገባም እናንተ እንደምታደርጉት ራሴን እስክጥል ድረስ ለትዳሬ መስዋዕትነት አልከፍልም። ተመልከች እስኪ ይሄ ልብስ እንኳን ከለበሽው ስንት ጊዜ ሆነሽ? ዩኒፎርም የሚመስል ሁሌ እሱን ነው የምትለብሺው፣ አታውልቂው። የድሮ ልብሶቼ እኮ እየሰፉኝ ተቸግሬ ነው። ሰውነቴ ድሮ ነው ብለሽ ነው። ለነገሩ ያ ሰይፈ ራሱ በጣም ራስ ወዳድ ሰው እንደሆነ አውቃለሁ። ግን ደግሞ ትዳር በላችሁ እስከያዛችሁ ድረስ የሁለታችሁም ኃላፊነት ነው። እንዴት እንደሚሰድበኝና እንደሚያንቋሸሸኝ ብታይ። ለማንኛውም መፍትሄው ቀላል ነው። ካሁን በኋላ ራስሽን ትጠብቂያለሽ። የድሮዋን ሪችን በግድም ቢሆን ታመጫታለሽ። ማርቲ ይሄን እንዴት ነው ማድረግ የምችለው? አንቺ ኑሮዬን ታውቂው የለ እንዴ? በሌሊት ተነስቼ ቁርስ ሰርቼ ልጆቹን ቁርስ አብልቼ ምሳቸውን ቋጥሬ ልብስ አጥቤ ቤቱን ሳስተካክል። በቃሽ። እየነገርኩሽ ያለሁት ነገር እየገባሽ አልመሰለኝም። ሰራተኛ የማይቀጥርልሽ ከሆነ እሱም ከአንቺ እኩል የቤቱን ኃላፊነት ይወጣ እያልኩሽ ነው እኮ። ሰይፈ ኩሽና ገብቶ ስራ የሚሰራው ቤት በኩል እንዳለ ራሱ እኮ ያውቀው። እና ታዲያ ሰራተኛ ይቅጠርልሻ? ምንድነው ቆይ እሱ እንደዚህ የሚያጨማልቀው? ጭራሽ እኮ ሰራተኛ ማልቀጥረው ከአንቺ የተሻለ ዘንጣ እንዳላሳቅቅሽ ነው እያለ ይሳለቅብኛል። ይሄን ያህል
ካፌ ሳወጣው ስለሚከብደኝ ነው እንጂ በጣም ብዙ ክብረ ነክ ስድብ ነው የሚሰድበኝ። ያው ልጆቼ ፊት አረ ወረቀት ያለው እሱ ጋር ነው። እኔ ምንሽ ከስራ መልስ ምን ሰራለሽ? ለምን ጠየቀኝ? ማለት ያው ወጣ ብለን መክሰስ በልተን ከመሸብን ነው እራት ቀምሰን እንድንለያይ ብዬ እኮ ነው። በኋላ ምሽት ሚስት ብትቆጣስ? ኤደን ምን እያልሽ ነው? ባለ ትዳር አይደለሁም ያልኩሽን ነገር አላመንሽኝም ማለት ነው? ኧረ ስቀልድ ነው እንዴ። እና ተስማምተሻል? ይቅርታ ግን ባንዴ ሁሉም ነገር መስማማ ሴት ይመስላል እንዴ? አልገባሽም እኮ ሄዱዬ። እኔ ከአንቺ ልቆጣጠረው ማልችለው ፍቅር ይዞኛል። ሰይፈ እባክህን፣ እኔ መጎዳት አልፈልግም። እኔ ሰዎችን ፍቅር ሲጎዳ ይቻላል። ደግሞ እኔ እንደ ተራ ወንዶች ለተራ ነገር አይደለም የፈለኩሽ፣ ለቁም ነገር ነው። በእርግጥ አልወሽም፣ እኔም ተመችቶኛል። ግን አፍራሽ ቃል ነው። እኔ በህይወቴ ሴት ልጅ እንዲሳፈቅር ለመጀመሪያ ጊዜ። የምርህን ነው? ልጆቼ እኔን ሳይ እየቀለድክ ነው አይደል? ይኸውልህ ሰይፈ፣ ለቁም ነገር ካልፈለግከኝ እዚህ ጋር ቢበቃ ነው የተሻለ ነው። ምን እያልሽ ነው? ላገባት የምፈልጋት ሴት አንቺ ነሽ እያልኩሽ እኮ ነው። ወደ ስራዬ መመለስ አለብኝ። ለትንሽ እኮ ከንፈሬ ጋር ደርሰሽ ነበር። አንድ ቀንማ አበላሻለሁ። እሺ ቻው። የሚበላ ከሆነ አልፈልግም። ውጭ በልቼ መምጣት። ጭራሽ ውጭም እየበላ መምጣት ጀመርክ? ሴትዮ ሰሚኛለሽ? እኔ እንዳንቺ ተጎልቼ አይደለም፣ ደክሞኝ ነው የምመጣው። በሆነ ባለሙያው ደግሞ አጨቅጭቂ። ቆይ ለምን አትፈታኝም? ምን አልሽ አንቺ? ምን አስደነገጠ? ወይስ እድሜ ልኳን እንደ ሚስት ሳይሆን እንደ ባሪያ እየረገጥኩኝ አኖራታለሁ ብለህ አስበህ ነበር? ይሄማ ያንቺ ሀሳብ አይደለም፣ የዛች ተንከሲስ ያክስትሽ ልጅ ነው። ማርታን እዚህ ነገር ውስጥ አታስገባት። ሰሚኛለሽ? እንደውም ከዚህ ቀን በኋላ እዚህ ቤት እንድትመጣ አልፈልግም። አልገባኝም። ቆይ ግን አንተ እውነት ከኔ ጋር በአንድ ጣሪያ ስር መኖር ትፈልጋለህ? ስሚ፣ ይሄ እኮ የህፃን ልጅ ጨዋታ ዕቃ አይደለም፣ ትዳር ነው ያልሽው። እስኪ ልጠይቅህ፣ በእኔና በጋሪ ፈረስ መካከል ያለው ልዩነት ምንድን ነው? ምን ማለት ነው? በእኔና በፈረሱ መካከል ያለው ልዩነት የእሱ የሚያልቀው ጉልበቱ ሲሆን የኔ ውበቴም ጭምር ነው። እና ያንቺን ውበት ያራገፍኩት እኔ ነው። ቀሚስ ከገዛልኝ ስንት ጊዜ ነው? በፊት የተጋባን ሰሞን በየቀኑ የተለያየ ስጦታ ይዘልኝ ትመጣ ነበር። አሁን ግን የምትመጣው በጥላቸው የተቋጠረ ፊትን ይዘ ነው። ቆይ አሁን ምን ይፈጠር ነው የምትይው? ተንከባከበኛ። ምን አለበት እስኪ ጎንበስ ብለህ እግሬን እንኳን ባታጥበኝ፣ እግር ስር ቁጭ አድርገህ ፀጉሬን ብታሻሸኝ፣ ደግሞ ስትመጣ ቅፍ አድርገህ ብትስመኝ። ሰሚኛለሽ? እኔ እድሜ ልኳን ኩሽና የምትል ሴት አቅፌ ማደር አልፈልግም። ተግባባን? ይህ ሁሉ ፍቅርና እንክብካቤ እስከዚህ ድረስ ነው። ለማን አለምን ብዬ ነው ማለት? አላለቅስም።
ትዳር ማለት እስር ቤት እንዳልሆነ አሳያለሁ። ላገባ ነው። ምንድን ነው የምታገቢው? እንዴ የውሃ ቆጣሪ አይደለሽ መቼም ባል ነዋ። ወይኔ ጓደኛዬ ብታይ ከዛ ሰውዬ ጋር እፍ ያለ ፍቅር ነው ያዘኝ። ይሄ አለቃዬ ምናምን ያልሽው ነው? በጣም ቁም ነገረኛ ሰው ነው። በዛ ላይ ሁሉም ሴት ለትዳር የምትመኘው አይነት ሰው ነው። እኔ ደግሞ ያው ዳገቱን ልወጣ ትንሽ እንደቀረኝ ታውቂያለሽ። ስለምን ዳገት ነው የምታወሪው? ስለ እድሜ ነዋ። ኦልሞስት 30 ልደፍን እኮ ነው። እና እድሜ ስላሳሰበሽ ብቻ የማይሆን ሰው ላይ መንጠልጠል አለብሽ? ኧረ ገና መንጠልጠል ላይ እንኳን አልደረስንም፣ ግን የእሱ አዝማሚያ ወደዛ ይመስላል። ኤደን ይኸውልሽ የማይሆን ውሳኔ ወስነሽ በኋላ እንዳትቆጪ። ሰውየው በጣም ቁም ነገረኛ ነው እያልኩሽ እኮ ነው። ቆይ አንቺ ለምንድን ነው ይሄን ያላሳሰበሽ? ታውቂያለሽ እንደ እህቴ የማይሽ ጓደኛዬ ነሽ እና ጉልቦታ ወድቀሽ እንዳይሽ አልፈልግም። እመኚኝ ጓደኛዬ፣ በአሁኑ ግን አወዳደቄን አሳምሬ ነው የወደድኩት። እንደዛ ከሆነ ደስ ይላል የኔ ቆንጆ። ለአንቺ ደስ ብሎኛል። አመሰግንሻለሁ። እቺ ነገር እጀፈች አሮጊታ እንዴት ነው ወደ ድሮ ራይል መመለስ የምችለው? ቢሆንም አያቅትሽም ራይል። እንዴ እኔ ብቻ ነኝ እንደ የሁለት ልጆች እናት? እሱም ቢሆን እኮ የሁለት ልጆች አባት ነው። እሱ እያደረ አበባ ሲመስል የኔ አበባ ረግፎ ጭራሽ ሊጠወልግ። ከዚህ በኋላማ እንደዚህ ያለ ነገር የለም። እቺ ሴትዮ ምን እየሆንሽ ነው? ጭራሽ ለየልሽ አይደል? የስራ ሚስት እኔ እኮ አንተን ከማግኘቴ በፊት በጣም ብዙ ወንዶች ነበር የሚመኝ። እንደዚህ ዝርክርክ ሆነሽ ስላላዩሽ ይሆናል። ጭራሽ እኔ ላይ ልደነፊ ትሞክሪያለሽ? ቆይ ምንድነው ይሄ ሁሉ የሜካፕ ማዕት? ገባኝ። ያቺ ማርታ ናት አይደል? ማርታማ በእነዚህ አርቲፊሻል ነገሮች ውበት የሚመለስ መስሏት ነበር። ችግሩ መጭቃ ውስጥ እንደሆነ አወቀች። ኡፍ በእናትሽ አሁን በቃ አልተኛበት አበጥብጭኝ። እሺ ዛሬም ተጸይፈኝ አልጋ ልትለይ ነው? ቅድም ያልሽኝን በጣም እያሰብኩበት ነበር። ምናልባት ለእኛ መለያየቱ ሳይሻል አይቀርም። የስራ ሚስጥሽ ሌላ ምንም አልልም። አባቴ እኮ ሁልጊዜ ልጆኝ ባረጅለት ይመኝ ነበር። አሁን እዚህ አባትሽን መጥራቱ ተገቢ ነው? እንደኔ የሆነ ልጄን ተንከባከብልኝ ብሎ ነበር የሰጠ። አንተ ግን በቃ ይልቅ ነገውኑ ጠበቃውን ብናናግረው መልካም ይመስለኛል። እኔ እኮ ስለተበሳጨው ነበር ፍታኝ አልኩ። እኔ ደግሞ ከአንቺ ጋር መኖር አስጠልቶኛል። ከልቤ ነው የተናገርኩት። ቆይ ሰይፍ፣ ልጆቻችንስ ምን ችግር አለው? ከፈለግሽ አንቺ ጋር ሆኖ ቀለብ ይቆረጥላቸዋል። መቼም ከዚህ የተለየ ነገር ላደርግልሽ አልችልም። ደግሞ ታውቂያለሽ እዚህ ቤት እኖራለሁ ብለሽ እንዳታስቢ። ይሄ ቤት የእናቴ እንደሆነ ታውቂያለሽ። እና ውበቴ ስለረገፈ ብቻ ከቤት አሽቀንጥረህ ልጥለኝ ነው? እሱን እንደፈለግሽ መተርጎም ትችያለሽ። እኔ ግን ከአንቺ ጋር መኖር አንገሽግሾኛል። ቋቅ ቋቅ በቃሽ። ታውቂያለሽ በየደቂቃው በየሰኮንዱ ስላንቺ ነው የማስበው። ግን ይሄ ፍቅር እና ምን ሊሆን ይችላል? የሆነ ልክፍትማ ነው። ምንድነው እንደዚህ ፈገግ እያሉ የሰውን ልብ ማሸፈን? የምር ግን እኔ ሁልጊዜ ትስትለኛለህ። ስለዚህ ልብ ለልብ ተገናኝተናል ማለት ነው። ከዛ ቢሮ ተቀይሮ የመጣው ጋር ነበረ ልቤ ውስጥ የገባው። የእውነት በጣም ይገርማል። ምኑ ነው የሚገርመው? እኔም እኮ ልክ እንዳየሁሽ ነበር ልቤ መምታት የጀመረው።
ተው እንጂ ከዛ በፊት አይመታም ነበር እንዴ? አይ እሱማ ይመታ ነበር እንደዚህ ባይሆንም። እኔ የምልሽ ለምን ግን ዛሬ ቢሮ ሳንገባ ፈታ እያልን ነው? እንግዲህ ስራ አስኪያጅ አንተ አይደል? እኔ የምልህ ለምን ግን እስከ ዛሬ እድገት አልሰጠኝም? ኤደን ምን እያልሽ ነው? ይሄ እኮ እራት እየተበላ ዘና እያልን የምናወራው ነገር ነው። ቆይ ግን ሰይፈ እራቱ የት ይሄድብናል? ገና እኮ ብዙ ላቀ ይገባል አይደል እንዴ? ምን እስካሁን ምንም አላወቅሽኝም ማለት ነው? በእርግጥ መልካምና የፍቅር ሰው መሆኑን አውቃለሁ። እመኝኝ ኤዱ መቼም ቢሆን አልተውሽም። ቆይ ግን ቤትን መቼ ነው የምታሳይኝ? ምን አልሽ? ችግር አለ እንዴ? ምን ነው ገና ቤትን ስለደነገጥኩ? አይ የለም፣ ምን መሰለሽ በአንዴ ወደ ቤት ይዘኝ ይህን ስትይኝ እኮ ግራ ገብቶኝ ነው። እንደሱ ሳይሆን ሽማግሌ ልኬ የሆነ ወግ ማድረግ መጠበቅ አለብኝ። ሴት ልጅ አይደለሽ እንዴ? ለዛ ብዬ እኮ ነው። እንደዛ አስበህ ነው እንዴ? በእውነት ለእኔ ትልቅ ክብር አለ ማለት ነው። ምን እያልሽ ነው? ለወደፊት ሚስቴ ክብር ከሌለኝ ለማን ይኖረኛል? ወይኔ ማርታ፣ እሱም ሰው ሆኖ ጭራሽ አፉን አውጥቶ እንፋታለሽ? አይ መጀመሪያማ እኔ ነኝ ልትፈታኝ ትፈልጋለሁ ያልኩት። ከዛ ግን ትንሽ አስቦበት መጣና መፋታት አለብን አለኝ። አይገርምሽም? ቀረሽበት እንጂ አልቀረብሽም። ማን ያውቃል? ሌላ ሴት ለምዶ ይሆናል። ኧረ የሴጣን ጆሮ ይደፋል። ሪች እስኪ ዓይንሽን ግለጪ። ታዲያ ከዚህ ውጪ በፍጥነት ሊያስወስነው የሚችል ውሳኔ ምንድን ነው? የሆነ ነገርም አለ። ሰይፈ ግን ይሄ ነገር ይፈጠን ይመስለኛል። በጭራሽ። እኔ እንደውም በጣም የዘገየን ይመስለኝ። እየቀለድኩ አይደለም። በፍጥነት ቤተሰቦች ጋር ሽማግሌ እንድትልክ እፈልጋለሁ። እሺ በቃ ተቆጭ እልካለሁ። እኔ የምልሽ ምንም አልጠገብኩሽም። ለምን አንደግም? አልገባኝም። እዚህ ልናድር ነው እንዴ? ብናደድ ምን ችግር አለው? ቤት ቢቆጡኝስ? ቆይ እንደውም አንድ ሀሳብ መጣልኝ። እንዴ? ይሄ ልደውይ ነው። ማርታ የምትባል የልብ ጓደኛ አለችኝ። ምናልባት አባዬ ወይም ወይሳዋ ከደወሉ እኔ ጋር ናት እንድትልልኝ ነው። መጀመሪያ አንቺ ቤተሰብ ጋር ደውለሽ ብትነግራቸው አሻል። እሱማ መች ይቀራል። ሄሎ ማርቲ፣ የፈራሁት ነገር ሳይፈጠር አይቀርም እባክሽ። ለማንኛውም ሁለታሽን ፈልጌ ነበር የደወልኩት። በሰላም ማካል ብሽ ይቀራሽ? ቁጭ በይ ቁጭ በይ። የሆነ ነገር የተፈጠረ መስሎኝ ነበር እኮ። ጭራሽ ከተጋባን ጀምሮ አድርጎት የማያውቀውን ውጭ አደረልሽ። አላልኩሽም? ሌላ ሴትማ ለምዷል። ለካ ለምክንያት ነበረ ጎሰቆልሽ ኩሽና ኩሽናልሽ ሲል ነበር። በቃ የሁለታችሁ ነገር አብቅቶለታል እያልሽኝ ነው? ሪች፣ ይሄ ሰውዬ ምን እስከሚያደርግሽ ነው የምትጠብቂው? የት ነው አድሮ የመጣው? ያ ሁሉ ሳያንስ ጭራሽ ውጭ እያደረክ መምጣት ጀመርክ? አንቺ ቤት የምትሰሪያለሽ? እኔ ነኝ እያናገርኩ ያለሁት። ቆይ አንተ ሰውዬ ምን ይሁን ነው የምትለው? ጭራሽ ቤቴ መተሽ ልመጪ ነው? ምን 10 ጊዜ ቤቴ ቤቴ ትላለህ? ቤት እኮ የጋራችሁ ነው። ደግሞ መውጣት ካለብህ አንተ ትወጣለህ እንጂ እሷ የትም አትሄድም። በጣም ነው የማዝነው። ግን እኮ ቤቱ በእኔ ስም አይደለም። ምን? አልሰማሽም? ቤቱ በእኔ ስም አይደለም። ምንም እንኳን እናቴ ለእኔ አውርሳኝ የሞተች ቢሆንም ትናንት የመጣች ሴት ቤቱን እንዳትወስድብኝ በማሰብ በአጎቴ ስም ያደረኩት። አንተ ይቀርክ በጣም ነው ሽብታላ። ራሄል ተረጋጊ። እውነትም ይሄ ሰውዬ ጨርቁን ጥሎ አብዷል። ይልቅ አሁን ይኸውላችሁ ወሬያችሁን ተውና ቤቱን ለቃችሁ ውጡ። የሰው ቤት ነው። ትሰማኛለህ? እሷ የትም አትሄድ። እውነት አላወቅሽም መሰለኝ። ልንፋታ እኮ ነው በግድ አንድ ላይ ልታረጊ ነው? ይልቅ የሆነ ኮተት ምናምን አለ ሻንጣ ውስጥ ምናምን የሚገባ እሱን ሻንጣ ውስጥ
ተት ብታግዣት መልካም ይመስለኛል። የምሰማው ነገር እውነት ነው? በእውኔ ነው ማርቲ? እንዴ ከነ ልጆቼ ከጎዳና ሊጥለኝ ነው? ይኸውልሽ አንቺ የትም አትሄጂም። ምንም ቢሆን እኮ ህግ የሚባል ነገር አለ። ቆይ ግን በየጊዜው ራስሽን ጣልሽ የምትለኝ እኔን ከዚህ ቤት ለማስወጣት ምክንያት እየፈለክ ነው አይደል? ቤቱን በአጎቴ ስም ካረኩት በጣም ቆይቶ እድሜ ለአጎቴ ሚስት ሁሉንም ሀሳብ ያመጣችው እሷ ነች። ቆይ ከአብራክህ የተገኙ ልጆች እኮ አሉ። ለእነሱ ትንሽ እንኳን አስበሃል? ልጆቹን እዚህ ነገር ውስጥ አትክተቻቸው። እሺ እንደ ባል ይሆን እንደ አባት ጥቂት እንኳን ስለ ልጆቹ አታስብም? አሰሚም እንዴ? ልጆቹን እዚህ ነገር ውስጥ አትክተቻቸው አልኩሽ። ይኸውልሽ ስለ ልጆቹ ምንም አታስቢ። ላንቺም ሆነ ለልጆቹ ተቆራጭ አደርግላቸዋለሁ። መቼም ፍርድ ቤቱም ቢሆን ከዚህ የተለየ ነገር አያደርግም አይደል? ቆይ ግን ምን ስላጠፋው ነው? በየትኛው በደሌ ነው እንደዚህ የምትቀጣኝ? እጭ ጀመረሽ ደግሞ ልትነፋረቂ። ስሚ ይሄ ጨገገ ፊትሽን ላለማየት እኮ ነው እዚህ ቤት ማልመጣ። ለነገሩ አሁን በቅርቡ ትገላገኛለሽ። ምን ነው አምላክ ምን አደረኩ? ቤቴ ትዳሬ ልጆቼ ቦልኩኝ። ምን በደልኩ? ምን ያልከው ጨጓሬ እንደተላጠ አልገባሽም ሄዱ። ወይ በጣም የምታሳዝነው። ባሏ ግን ምን አይነት አረመኔ ሰው ነው በእግዚአብሔር። ሰው ይሄን እያየ እንዴት ትዳር ይመኛል? እዛው ስለኔ ማውራት ፈልገሽ ከሆነ የኔ ሰው በጣም የተለየ ነው። ሰይፈ ከሌሎች ወንዶች በቃ በጣም ጥሩና ምርጡ ሰው ነው። ሰይፈ? ያንቺም ሰይፈ ነው ስሙ? አዎ ምን ነው? እኔ አሁንስ ይህን ሰይፍ የሚባል የተረገመ ስም የማልሰማበት የት ልሂድ? ኧረ ቀስ እንደ ይሄ ገና ለገና ስማቸው ተመሳሰለ ብለሽማ ቤቢዬን አሰድቢብኝም። ደግሞ አንቺ ማባለኝ ብለሽ ታወራለሽ። በእርግጥ እንደምትቆጭኝ አውቄ ነበር። ሰው እንዴት ገና ላወቀው ሰው ገላውን ገልጦ ያሳያል? ልክ ነሽ። ለዚህ ነገር እንኳን በጣም ፈጥነናል። ግን ደግሞ ሊያገባኝ እንደሚፈልግና ለቤተሰቦችም ሽማግሌ እንደሚልክ ነግሮኛል። ከሆነ ጥሩ፣ ካልሆነ ግን ይሆናል አልኩሽ እኮ። እንደው ዝም ብሎ ኔጌቲቭ ነገር ማሰብ። ለማንኛውም ሬስቶራንት ደርሼ መጣሁ። ይሄ ሰይፈ ፎቶ አይደለም? ወይኔ ጉድ ፈላ። ቆሻው ምንድን ነው የማደርገው? ደግሞ እኮ ቅድም ሰይፈ ስትል ነበር። ወይኔ ጉድ ፈላ። ምንድን ነው የማደርገው? ሄሎ ሄዱ፣ የኔ ፍቅር ምን ሆነሻል? ሄሎ ሄዱ፣ ምን ሆነሽ ነው ስልክ የማታነሺው? የራሱ ድምፅ እኮ ነው። ፈጣሪ ምንድን ነው የማደርገው? ውሳኝ የምትወስኝበት ሰዓት ላይ ነሽ ሰይፈ። እመነኝ፣ እርች ላይ ላደረግከው ለእያንዳንዷ ነገር ዋጋ አስከፍልሃለሁ። አሁን ፈጣሪ እጄ ላይ ጥሏል።